ሰላም እንዴት ናችሁ ዩቲዩብ ቻናል ቤተሰቦቼ በዛሬው ቪዲዮ የማሳያችሁ የጠፋብንን የትምህርት ዶክመንት እንዴት ከእንደገና ሪሰርቲፊኬት ማድረግ እንደምንችል ነው። እንደምትመለከቱት አሁን የሚገኘው የትምህርት ምዘና ፈተናዎች አገልግሎት ኤጀንሲ ዋናው ኦፊሻል ዌብሳይታቸው ላይ ነው የሚገኘው። ይሄን የዌብሳይት ሊንክ ከቪዲዮ ዲስክሪፕሽን ስራ አስቀምጥላችኋለሁ። እሱን ዌብሳይት ሊንክ በምትከፍቱ ሰዓት በሞባይል ስልካችሁም ሆነ እንደኔ በኮምፒውተራችሁ የምትጠቀሙ የኔ የሚመስል ፔጅ ታገኛላችሁ። አሁን እንደምትመለከቱት እኔ ሆም ፔጅ ላይ ነው ያለሁት። ሆም ፔጅ ላይ እንደምትመለከቱት ሪኩዌስቲንግ ሰርቲፊኬት ሚል በመጀመሪያ እናገኛለን። እኛም የፈለግነው የ12ኛ ክፍል የ10ኛ ክፍል ሊሆን ይችላል፣ የ8ኛ ክፍል ሊሆን ይችላል። ሰርቲፊኬቶችን እንዴት ሪኩዌስት አድርገን ከእንደገና ማውጣት እንደምንችል ነው። እሷን አንድ ጊዜ ክሊክ እናደርጋለን። እንደምትመለከቱት ሎጊን ስላላረግን በመጀመሪያ ሎጊን እንድናደርግ ይጠይቀናል። ሎጊን ለማድረግ ያው ከዚህ በፊት አካውንት ሊኖረን ይገባል። አሁን ግን የማሳያችሁ ከመጀመሪያው ጀምሮ አካውንት ከፍታችሁ ከዛ ሎጊን እንዴት እንደምታደርጉ ነው የማሳያችሁ። ስለዚህ በመጀመሪያ ሳይን አፕ እናደርጋለን ወይም ሬጂስተር እናደርጋለን ማለት ነው ወደ ሲስተሙ። እንደምትመለከቱት በመጀመሪያ ፉል ኔማችን እንድናስገባ ይጠይቀናል። ስለዚህ እዚህ ጋር ፉል ኔማችን እናስገባለን ማለት ነው። ፉል ኔማችንን ካስገባን በኋላ ቀጥሎ ደግሞ የሚጠይቀን ኢሜይላችን እዚህ ጋር እንድናስገባ ይጠይቀናል። እዚህ ጋር ኢሜይላችሁ ማስገባትም አለማስገባቱም ትችላላችሁ። ኦፕሽናል ስለሆነ እኔ ተዋለሁ። ሶስተኛ ላይ የምትመለከቱት ፎን ነምበር ይጠይቀናል። እሱን ግዴታ ማስገባት አለብን፣ ምክንያቱም በስልክ ቁጥራችን የሚደርሰን ኮድ አለ። እሱን ኮድ ተጠቅመን ወደዚህ ሲስተም ሎጊን አድርገን የምንገባው ማለት ነው። እሱን ካስገባን በኋላ እዚህ ጋር እንደምትመለከቱት ጎን ላይ ጌት ፓስወርድ የምትል በተን አለች። እሱን ክሊክ በምናደርግ ሰዓት ባስገባነው ስልክ ቁጥር ኤስኤምኤስ ደርሰናል ማለት ነው። ኤስኤምኤሱ በስልክ ቁጥሩ ተልኮልኛል። ኤስኤምኤሱ ላይ ፓስወርድ ይልኩልናል። እሱን ፓስወርድ እዚህ ጋር ነው የምናስገባው ማለት ነው። ፓስወርዱን ካስገባን በኋላ ሬጂስተር ምትል በተናለች። እሷን እዚህ ጋር ክሊክ እናደርጋለን። እንደምትመለከቱት ሬጂስተር ካረገን በኋላ ቀጥታ ወደ ሲስተሙ አስገብቶናል። ስለዚህ ከዚህ በኋላ ስልክ ቁጥራችንን እና ፓስወርዳችንን በመጠቀም ድጋሚ ሎጊን ማድረግ እንችላለን ማለት ነው። እንደምትመለከቱት አሁን ሰክሰስፉሊ ሬጂስተር አድርገናል። ስለዚህ እዚህ ጋር ሪኩዌስት አሁን መጠየቅ እንችላለን ማለት ነው። ተመልሰን ወደ ሆም ፔጁ ክሊክ በመናረግ ሰዓት እዚህ ጋር እንደቀደሙ ሪኩዌስት ሰርቲፊኬት ሚል አለ። ስለዚህ እዚህ ጋር አፕላይ ነው የምትላለች። እሷን አንድ ጊዜ ክሊክ እናደርጋለን ማለት ነው። እሷን ክሊክ ካደረገን በኋላ የተለያዩ የሪኩዌስት አይነቶችን ነው የሚያመጣልን። በመጀመሪያ እዚህ ጋር እንደምትመለከቱት ሪሰርቲፊኬሽን ሚል አለ። ይሄ ሪሰርቲፊኬሽን የሚለው የጠፋ ወይም አደጋ የደረሰበትን ዶክመንት ከእንደገና ለማውጣት የምንጠቀምበት ነው ማለት ነው። እኔም በዚህ ቪዲዮ ማሳያችሁ ይሄንን ነው። ከሱ ቀጥሎ ስፔሊንግ ኮሬክሽን ሚል አለ። እሱ የትምህርት ዶክሜንታችን ላይ የስም ስህተት ካለ እሱን ማስተካከል እንችላለን። ይሄን በመጠቀም ትሩ ኮፒ ሚላለ፣ ሰፖርት ሌተር አለ፣ ሪሰርቲፊኬሽን ዊዝ ትሩ ኮፒ ሚላለ። ከነዚህ ውስጥ መርጣችሁ መጠቀም ትችላላችሁ። እኔ ግን በዚህ ቪዲዮ ማሳያችሁ ሪሰርቲፊኬሽን ሚለው ነው። ስለዚህ ሪሰርቲፊኬሽን ጋር እዚህ ጋር አፕላይ ነው የምትላለች። ስለዚህ እዚህ ጋር አፕላይ ነው የሚለውን ክሊክ እናደርጋለን። እዚህ ጋር እንደምትመለከቱት ዋጋዎቻችንም ከጎን አስቀምጧል። አሁን ሪሰርቲፊኬሽን 400 ብር ነው። ስለዚህ አፕላይ ነው የሚለውን ክሊክ እናደርጋለን ማለት። አፕላይ ነው የሚለውን ክሊክ ካደረግን በኋላ እንደምትመለከቱት ወደ ፎርም ወስዶና የፎርሙ መጀመሪያ ላይ የምናገኘው የፋይዳ ነምበራችንን ፊን ነምበር ወይም ፋይዳ አይደንቲፊኬሽን ነምበራችን ባለ 12 ዲጂቱን ነው እዚህ ጋር የምናስገባው። ስለዚህ እሱን እዚህ ጋር ነው ያስገባለው ማለት ነው። እሱን ካስገባን በኋላ ሰርቲፊኬት ኢንፎርሜሽን የሚል ደግሞ ሌላ ሴክሽን አለ። እሱ ላይ ደግሞ ሰርቲፊኬቱ ላይ ያለውን ኢንፎርሜሽን በትክክል ሳንሳሳት እናስገባለን ማለት ነው። በመጀመሪያ የራሳችንን ስም እዚህ ጋር እናስገባለን። ብሎ ደግሞ የአባታችንን ስም እናስገባለን። ከዛ በመቀጠል የአያታችንን ስም እዚህ ጋር እናስገባለን ማለት ነው። ይሄን ኢንፎርሜሽን በትክክል መሙላታችንን ድጋሚ ቼክ እናደርጋለን። እነዚህን ኢንፎርሜሽኖች በትክክል ማስገባታችንን ቼክ ማድረግ አለብን፣ ምክንያቱም ከሰርቲፊኬቱ ካለው ኢንፎርሜሽን ጋር ተመሳሳይ መሆን አለበት። ቀጥሎ ደግሞ ግሬድ ሌቭል እናስገባለን። እዚህ ጋር እንደምታዩት የተለያዩ ግሬድ ሌቭሎች አሉ። ግሬድ 10፣ ግሬድ 12 እና ግሬድ 6 የሚል አለ። እናንተ ማውጣት የምትፈልጉትን ሪሰርቲፊኬት ማድረግ የምትፈልጉትን የግሬድ ታይፕ ነው እዚህ ጋር የምትመርጡት። ግሬድ 12 ላይ እኔ ፕሪፓራቶሪ በሚለው ሴክሽን ነው። ስለዚህ ግሬድ 12 ፕሪፓራቶሪ፣ ኦልድ ደግሞ ከሆነ ኦልድን እዚህ ጋር መምረጥ ትችላላችሁ። እኔ ግን ግሬድ 12 ፕሪፓራቶሪ የሚለውን እመርጣለሁ። ከዛ በኋላ ኤግዛሚኔሽን ይር ግሬድ 12 የወሰድኩበትን ዓመተ ምህረት ነው እዚህ ጋር መርጠው በኢትዮጵያና በፈረንጅ አድርጎ ጎን ለጎን አስቀምጦታል። የኔ የጠፋብኝ ዶክመንት 2011 ላይ ነው የወሰድኩት። ስለዚህ 2011 ብዬ እሷን ክሊክ አደርጋለሁ። በፈረንጆች 2019 ማለት ነው። ከዛ ሬጂስትሬሽን ነምበር የሚላል። ሬጂስትሬሽን ነምበር ማለት ሰርቲፊኬሽናችን ላይ ከላይ በኩል በራይት ሳይድ በኩል የምትጻፈው ነች። ከዚህ በፊት የጠፋብን ዶክመንት ፎቶ ካለን ከፎቶ ላይ ማግኘት እንችላለን። ስለዚህ እኔ አሁን ለምሳሌ ፎቶ አለኝ።
ፎቶ ላይ ራይት ሳይድ ላይ እንደምትመለከቱት ይሄ ነው ማለት ነው ሬጂስትሬሽን ነምበር። ስለዚህ እቺን ባለ 6 ዲጂቷን እዛ ላይ ያስገባለሁ ማለት ነው። ሶስቱን ሳትሳሳቱ እዚህ ጋር በትክክል ካስገባችሁ በኋላ ስትሪም ደግሞ ያስመርጣችኋል። ስትሪም እዚህ ጋር እንደምትመለከቱት ጀነራል፣ ናቹራል እና ሳይንስ የሚል አለ። እኔ ናቹራል ብዬ እመርጣለሁ። ናቹራል ስለወሰድኩ ናቹራል ትላላችሁ። ሶሻል ደግሞ የወሰዳችሁ ሶሻል ትላላችሁ ማለት ነው። እዚህ ጋር ጾታ ትመርጣላችሁ። ከዛ በኋላ ፎን ነምበር ነው እዚህ ጋር የምታስገቡት። እዚህ ጋር የምታስገቡት ፎን ነምበር የራሳችሁ ሊሆን ይገባል። ምክንያቱም በዛ ፎን ነምበር ነው ኤስኤምኤስ ሚልኩላችሁ ደርሷልም ብለው ማለት ነው። ስለዚህ በትክክል እዚህ ጋር ስልክ ቁጥሩን ሳትሳሳቱ ታስገባላችሁ ማለት ነው። እሱን ካስገባችሁ በኋላ ደግሞ ቀጥሎ የምናገኘው ስኩል ዲቴይልስ የሚል አለ። ስለዚህ በመጀመሪያ ላይ የምንመርጠው አድሚሽን ታይፑን ስንመርጥ ሬጉላር፣ ናይት እና ፕራይቬት የሚል አለ። እናንተ የወሰዳችሁትን እዚህ ላይ ትመርጣላችሁ ማለት ነው። እኔ ሬጉላር ስለሆነ ሬጉላር እለዋለሁ። ከዛ ስኩላችሁን እዚህ ጋር ሰርች አድርጋችሁ ማስገባት ትችላላችሁ። የስኩል ኔማችሁን በመጻፍ ስኩላችሁን እዚህ ጋር ለምሳሌ ሰርች አድርጋችሁ ማስገባት ትችላላችሁ። ሰርች አድርጋችሁ ካጣችሁት መቶ ትችላላችሁ። ኦፕሽናል ስለሆነ እሱ አያስፈልግም። እኔ እሱን ትቼዋለሁ። እዚህ ጋር እንደምትመለከቱት ቀጥሎ ደግሞ የምንመርጠው ሚንስ ኦፍ ዴሊቨሪ ነው። ሰርቲፊኬቱ ከተሰራልን በኋላ እኛ ጋር የሚደርስበትን መንገድ ነው የምንመርጠው። በመጀመሪያ ሎኬሽናችንን እንመርጣለን። አዲስ አበባ ላይ ያላችሁ አዲስ አበባ፣ የክልል ከተማ ላይ ደግሞ ያላችሁ የክልል ከተሞችን መምረጥ ትችላላችሁ። እኔ አሁን ለምሳሌ አዲስ አበባን ልምረጥ። አዲስ አበባን ከመረጥኩ በኋላ በቀጥሎ ደግሞ ዴሊቨሪ ሎኬሽን እንመርጣለን። ዴሊቨሪ ሎኬሽን የምንመርጠው ከላይ በመረጥነው ዲፔንድ ይሆናል። አዲስ አበባ ላይ ያሉትን ፖስታ ቤቶች እና ይህን አገልግሎት የሚሰጡትን ይዘረዝርልኛል። በዚህ ሰዓት አዲስ አበባ ላይ ላላችሁ መሶብ ሴንተርን እንድትጠቀሙ ነው መመክራችሁ። መሶብ ሴንተር ላይ አገልግሎት ስለሚሰጥ መሶብ ሴንተርን እዚህ ጋር መርጬዋለሁ ማለት ነው። በክልል ላይ ደግሞ ያላችሁ የፖስታ ቤት አገልግሎቶችን መጠቀም ትችላላችሁ። ከዛ በመጨረሻ ዋነኛው ደግሞ ፓርት እዚህ ጋር ሪኳየርድ ዶክመንትስ የሚለው ፓርት ነው። እዚህኛው ላይ 3 ነገሮችን እንጠየቃለን። በመጀመሪያ የቀበሌ አይዲ አፕሎድ እንድናደርግ፣ ቀጥሎ ደግሞ 3x4 የሆነ ጉርድ ፎቶ እንድናስገባ እንጠይቃለን። ይሄ ጉርድ ፎቶ ከ6 ወር ያለፈ መሆን ያለበትም። በተጨማሪም ይሄ ጉርድ ፎቶ ነው ከእንደገና የምናዘው ሰርቲፊኬት ላይ ፕሪንት የሚደረገው ሰርቲፊኬት ላይ የሚቀመጠው ይሄ ፎቶ ነው ማለት ነው። በመጨረሻም ደግሞ የፖሊስ ኤቪደንስ ሌተር እናስገባለን። የጠፋ ዶክመንት ከሆነ እየወጣን ያለ ነው የፖሊስ ማስረጃ ስለሚያስፈልግ ማለት ነው። ስለዚህ በመጀመሪያ የቀበሌ አይዲያችንን አፕሎድ እናደርጋለን። ስለዚህ እኔ ከፋይል ላይ እሱን እመርጣለሁ። ከዛ በመቀጠል ጉርድ ፎቶን አፕሎድ አደርጋለሁ። 3x4 የሆነ እሱን አፕሎድ አደርጋለሁ። እንደምትመለከቱ ሲስተሙ አክሰፕት አድርጎታል። ከዛ የፖሊስ ደግሞ ኤቪደንስ ሌተሩን ደግሞ አፕሎድ አደርጋለሁ ማለት ነው። እነዚህ ሶስቱን ኢንፎርሜሽኖች አፕሎድ ካረኩ በኋላ ሳብሚት ዩር ሪኩዌስት የሚላል እሱን ክሊክ አደርጋለሁ። እሱን ክሊክ ካረኩ በኋላ እንደምትመለከቱት ይሄኔ ወደሚመስል ፔጅ ይወስደኛል። እዚህ ጋር ቅድም ያስገባነውን ኢንፎርሜሽን በድጋሚ ስህተት ካለው ኤዲት እንድናደርገው ነው እያሳየን ያለው። ቅድም የሞላነውን ኢንፎርሜሽን በሙሉ በድጋሚ እያሳየን ነው። እንደምትመለከቱት እዚህ ጋር የሞላነውን የኢንፎርሜሽን ድጋሚ አምጥቶ እያሳየን ነው። ስህተት ካለው እቺን ኤዲት የምትለውን በተን ክሊክ በማድረግ ማስተካከል እንችላለን። ዴሊቨሪ አድሬሱንም መቀየር ከፈለግን እቺን ኤዲት የምትለውን ክሊክ ማድረግ እንችላለን። እዚህ ጋር ደግሞ ያስገባናቸውን ዶክመንቶች እያሳየን ነው። ሶስቱም ሰብሚትድ ሆነዋል። መቀየር ከፈለግን ደግሞ እዚህ ጋር ቼንጅ የምትል በተናለች እነሱን በመንካት መቀየር እንችላለን። ቅድም እንደነገርኳችሁ ይሄን አገልግሎት ለመጠቀም 400 ብር መክፈል አለብን። ስለዚህ የሰርቪስ ዋጋ 400 ብር ነው ማለት ነው። እዚህ ጋር እንደምትመለከቱት ኢን ኦርደር ኮድ ሰጥቶናል። ይሄ ኦርደር ኮድ እኛ የምንከፍልበት ኦርደር ኮድ ነው። ወደ ፔመንት ነው የምንሄደው ማለት ነው። ሁሉንም ነገር ከጨረስን በኋላ እዚህ ጋር እንደምትመለከቱት ሁለት አይነት የፔመንት ሜቶዶች አሉ። አንደኛው ቴሌብር ነው፣ ሁለተኛው ደግሞ ሲቢ ብር ነው። ስለዚህ ይሄን ኢንፎርሜሽን ማሙላታችሁን እርግጠኛ ከሆናችሁ ምንም አይነት ስህተት አለመኖሩን ካረጋገጣችሁ በኋላ ወደ ፔመንት ትሄዳላችሁ ማለት ነው። እኔ ቴሌብር ነው የምጠቀመው። ስለዚህ ፔይ ዩዚንግ ቴሌብር የሚለውን ክሊክ አደርጋለሁ ማለት ነው። እሱን ክሊክ ካደረኩ በኋላ እንደምትመለከቱት QR ኮድ ጀነሬት አድርጎ ሰጥቶኛል። ስለዚህ የቴሌብር ሞባይል አፕሊኬሽናችንን በመጠቀም ይሄን QR ኮድ ስካን አድርገን ክፍያችንን መፈጸም እንችላለን ማለት ነው። እዚህ ጋር የተቀመጠልን ሰዓት አለ። እሱ ሰዓት ሳያልቅ ይሄን QR ኮድ ስካን በማድረግ መክፈል እንችላለን። በምንከፍል ሰዓት እንደምትመለከቱት ይሄን የሚመስል ኖቲፊኬሽን በኤስኤምኤሳችን ይገባልናል። ይሄ ከመጣልን በተሳካ ሁኔታ ከፍለናል ማለት ነው። እዚህ ላይ ጥያቄ ካላችሁ ኮሜንት ሴክሽን ላይ መጻፍ ትችላላችሁ። እንዲሁም የቴሌግራም ዩዘር ኔምን ማስቀምጣላችኋለሁ። እዛ ላይም ጥያቄ መጠየቅ ትችላላችሁ። በቀጣይ እንድሰራላችሁ መፈልጉ ቪዲዮ ካለ ኮሜንት ላይ አስቀምጡልኝ። ስለተከታተላችሁኝ አመሰግናለሁ።